አንድ ደቂቃ ብቻ ስጡኝ ጽሁፋችሁን በ10 እጥፍ ላሳድገው። ይሄ ራይቲንግ ስኪል ማርኬቲንግ ላይ በጣም ዴንጀረስ ነው የሚያደርጋችሁ። ፕሮብሌም አጁቴት ሶልቭ የሚባል ፍሬምወርክ ነው። ብዙዎቻችን መጀመሪያ ስለምናቀርበው ፕሮዳክት ወይም ሰርቪስ እና ስለምንሰጣቸው መፍትሄዎች ማውራት ይቀናናል። ከዚህ በኋላ ይሄ ጀማሪ ሚስቴክ ነው። ፈርስት ሰዎች ችግራቸውን ወይም ህመማቸውን ፊል እንዲያደርጉት ማድረግ መቻል ይኖርባቸዋል። እንዴት ማለት ነው? በጣም ቀላል በሆነ ኤግዛምፕል ላሳያችሁ። ለቢዝነሳችሁ ካስተመር ማግኘት ከብዷችኋል። ሁሌም ፖስት አደርጋላችሁ፣ ግን ምንም እየጠቀማችሁት አይደለም። ተገቢውን መፍትሄ የማታገኙለት ከሆነ እየባሰበት እናንተንም ወደኋላ እያስቀራችሁ ነው የሚሄድ። በአንድ ወር ውስጥ 40 ቪዲዮዎችን ሁሉም ሶሻል ሚዲያ ፕላትፎርሞች ላይ ፖስት በማድረግ 50% ኢምፕሩቭመንት ጋራንቲ እናደርጋችኋለን። አያችሁ፣ ብዙውን ጊዜ ስለናንተ መጨረሻ ላይ ነው መናገር ያለባችሁ። ጠለቅ ብላችሁ ማየትና ትንሽ ፕራክቲስ ይፈልጋል። ሁሌም የሰዎችን ችግር ከመረዳት ይጀምራል። ይህ ችግር መፍትሄ ካልተገኘለት አደጋ ውስጥ እንደሚከታቸው ያሳያል። በመጨረሻም በሌላኛው ሳይድ ቀላል የሆነ መፍትሄ እንዳለ ይናገራል። ይህ ትሪክ ለጽሁፋችሁም ለንግግራችሁም ይጠቅማችኋል። ቴንክ ዩ